እንኳን መጣችሁ። ላስት ዊክ ቴሌግራም ኮሚኒቲያችን ላይ ፖል ራን አድርጌ ነበር። ጠየኳቸውም ጥያቄ ቀጣይ ዩቲዩብ ቪዲዮ በምን አይዲያ ልምጣ ወይም በምን ሐሳብ ልምጣ ብዬ ነበር የጠየቁት። አብዛኞቻችሁ የመረጣችሁት እንዴት ሰልፍ ኢምፕሩቭመንትን ባላንስ ማድረግ እንችላለን የሚሉ ጥያቄ ነበር። ኢቭን በውስጥ መስመርም እንዴት ሰልፍ ኢምፕሩቭመንትን ባላንስ ማድረግ እንችላለን እና የሚሉ ጥያቄዎች አብዛኛውን ጊዜ ደርሰኛል። ዛሬ ከራሴ ኤክስፒሪየንስ ተነስቼ ሰልፍ ኢምፕሩቭመንትን ላይ ባላንስ ማድረግ እንችላለን ወይስ አንችልም የሚሉን ሐሳብ እንወያያለን። ካለኝ ኤክስፒሪየንስ ነው መረጋችሁ። ዝግጁ ከሆናችሁ ጀምር። አሳኖት ያዟት። አይኔን ትንሽ ያመኝ ነው። ትንሽ ብልጭ ካለባችሁ አይኔን ያመኝ ነው። እዚህ ጋር ያለው ላይት በአስማት በሉት ያቆምኩት የፋዘር ስልክ ነው የምቀርጸው። እዚህ ጋር ያለው ላይት የኔ ነው። ለምን እንደምነግራችሁ አይገባኝም እና ለሊት 6 ሰዓት ነው። ኤኒዌይ ወደ ሐሳባችን እንመለስ። ወደዚህ ወደ ሰልፍ ኢምፕሩቭመንት ጆርኒ ከገባው ወይም ወደዚህ ራስን ወደ ማሻሻል ዓለም ወደሚባለው ከገባው 3 ዓመት ይሆነኛል። ኮሚትድ ሆኜ ደግሞ እዚህ ሰልፍ ኢምፕሩቭመንት ላይ ፊዚካሊ፣ ስፒሪቹዋሊ፣ ሜንታሊ፣ ፋይናንሻሊ መግባት ከጀመርኩኝ 1 ዓመት አካባቢ ይሆነኛል። በእነዚህ ዓመታት አንድ ሰልፍ ኢምፕሩቭመንት ላይ የተማርከው ነገር ምንድነው ብባል አክቹሊ በጣም ብዙ ነገር ተምሬያለሁ። እሱን በሌላ ቪዲዮ እናወራለን። ግን አንድ የተማርኩት ነገር ቢኖር ሁሉንም ነገር ሰልፍ ኢምፕሩቭመንት ላይ ባላንስ ማድረግ አትችሉም። አይ ነው እንችላላችሁ ምናምን የሚል ሐሳብ ጠብቃችሁ ነበር፣ ግን you can't አትችሉም። ማን ቱ ማን ነው የምናወራው ዛሬ፣ ብሮስ ቱ ብሮስ right you can't። እዚህ ጋር ማዋሻው ነገር የለም bro። ኢቭን ማድረግ ብትችሉም ግሮዛችሁ ወይም እድገታችሁ በጣም ትንሽ ነው የሚሆነው ከምታስቡት በላይ። እንዲህ ኮንፊደንት ሆኜ ማወራችሁ አርቄ ስላየሁት ነው እና ስላልተሳካልኝ ነው በዛ አካሄድ። ኢቭን አስታውሳለሁ የመጀመሪያዎቹ ሰልፍ ኢምፕሩቭመንት ፓዝ ላይ የመጀመሪያው ዓመት አካባቢ ላይ እያንዳንዱ ነገር ባላንስ ለማድረግ ስጨረጨር ነበር የምትመለከቱኝ። ጧት ሮቲኔ 2 ሰዓት ነበር የሚሆነው። 2 ሰዓት ነበር actually ኢቭኒንግ ሮቲን 1 ሰዓት ነበር የመተኛ ሰዓት። that was like በጣም ፈቲ ያደረገኝ ነበር ከምታስቡት በላይ። ምናልባት በዛ ሰዓት አቁሜ ይሆናል ሜቢ አሁን ይሄን የርሚዳ አታገኙ ትችሉ ይሆናል። የሆነ የጓደኛ ሰዓት ብዬ የምሰጠው ሰዓት በጣም 1 ሰዓት ከምናምን፣ የቤተሰብ ሰዓት እያልኩ በቀን ውስጥ 30 ደቂቃ ለቤተሰብ እና ደግሞ የግዴታ ደግሞ ባላንስ እንቅልፍ ማድረግ አለብኝ። 9 ሰዓት እንቅልፍ መተኛት ነበረብኝ። 9 ሰዓት እንቅልፍ የተኛው 1 ሰዓት ምናምን ተነስቼ በስመ አብ በጣም የተመታ ጊዜ ነበር። መሀል ላይ መጥፎ ነገርም ይጠቅማቸዋል፣ ጥሩ ነገርም ይጠቅማቸዋል። ጠቅሞኛል። አንዳንድ ነገሮችን ጠቅሞኛል። ስቲል አንዳንድ ነገሮችን ሪያላይዝ ሳደርግ ጠቅሞኛል። ግን እንዳሰብኩት ወይም ባሰብኩት ፍጥነት አልተጓዝኩም ብዬ አስባለሁ እዚህ ሰልፍ ኢምፕሩቭመንት ላይ። ያን ኤርሚ አሁን ባገኘው ምን ትለዋለህ ወይም ምን ትነግረዋለህ አሁን ካሳለፍከው ኤክስፒሪየንስ ያን ኤርሚ ብታገኘው ምን ትለዋለህ የሚለውን ወይም ላይክ እንደኔ ገና ጀማሪ ናችሁ ብዙ ነገሮችን ባላንስ ለማድረግ ሰልፍ ኢምፕሩቭመንት ላይ የምትጨረጨሩ ካላችሁ አይ ቲንክ ቪዲዮ ለእናንተ ይመስለኛል። አሁን የምነግራችሁ ነገር ያኔ ባውቀው በጣም ብዙ መጓዝ እችላለሁ ብዬ አስባለሁና አንድ ስቴፕ ፈርዘር እንዴት ያደረገኝ ነገር ነው። አንደኛው የግድ ማወቅ ያለባችሁ ነገር ፍሌክሲብል ፕራዮሪቲ ሊኖራችሁ ይገባል። እናብራራዋለን አሁን እስኮ ሁሌም ቢሆን ሰልፍ ኢምፕሩቭመንት ላይ ሜቢ ናት ሰልፍ ኢምፕሩቭመንት ላይ ብቻ ላይሆን ይችላል። ኤቭሪቲንግ ላይክ መልመድ የምትፈልጉት ነገር ካለ ወይም የሆነ ወደ ህይወታችሁ አዳፕት ማድረግ የምትፈልጉት ነገር ካለ ኤቭሪ ታይም ማስታወስ ያለባችሁ ነገር መጀመሪያ ልማድ ነው የሚቀርበው። መጀመሪያ ልማድ መገንባት ነው የሚቀርበው። የኔ ስህተት የነበረው ያ ነበር። ልማድ መገንባት በነበረብኝ ሰዓት ነው ሁሉንም ነገር ማስተር ለማድረግ ሞከረው። በጣም ስጨረጨረ የነበረው በዛ ሰዓት ነው። እና ፍሌክሲብል ፕራዮሪቲ ማለት ይሄን ነው የሚነግራችሁ። በሰዓቱ ለእናንተ ፕራዮሪቲ የሆነ ነገር ምንድን ነው? አሁን ለእኔ በዚህ ሰዓት ከ3 ወር በፊት የነበረው የኔ ፕራዮሪቲ እና አሁን ላይ ያለው የኔ ፕራዮሪቲ ይለያያል። ኦብቪየስሊ ይለያያል። የብዙዎቻችንም እንደዛ ነው ካስተዋላችሁ። ከዛሬ 3 ወር በፊት ወይም ኢቭን ላይ ከ1 ወር በፊት የነበረው የእናንተ ፕራዮሪቲ እና አሁን ላይ ያለው የእናንተ ፕራዮሪቲ አንድ ነው አይደለም? ራይት። ልክ እንደዛው ፕራዮሪቲያችሁ ይለያያል። ሰልፍ ኢምፕሩቭመንት ላይ ደግሞ መጀመሪያ እንደገባችሁ የእናንተ ፕራዮሪቲ ልማድ መገንባት ነው። ዳሴት ገብቷችኋል? ለእኔ በጣም ክሊክ ያደርገኝ ነበር። ይህን ነገር ሳቅ እንደ አዲስ ነው የጀመርኩት ማለት ይቻላል ሰልፍ ኢምፕሩቭመንት እና ፕራዮሪቲያችሁን ማወቅ አለባችሁ። ሰልፍ ኢምፕሩቭመንት ላይ ሲገቡ ልማድ መገንባት ነው። በቀን ውስጥ 30 ፔጅ ማንበብ አይደለም ልማድ መገንባት። በቀን ውስጥ ቢያንስ 3 ገጽ ሊሆን ይችላል፣ 5 ገጽ ሊሆን ይችላል። ግን ያን ኮንስታንት አድርገህ በዛ ውስጥ እያደግክ መሄድ ያ ነው ለእኔ በጣም የጠቀመኝ ነገር። ወደ ገንዘብም ነው ወደ ስፖርትም ሄዱ፣ ኤቭሪቲንግ ላይ ሄዱ። ጀስት የመጀመሪያው ፓዝ ወይም የመጀመሪያው መንገድ ልማዳችሁን ማዳበር ነው። ከዛ በኋላ ብዙ ነገር ይመጣል። ከዛ በኋላ ፕራዮሪቲያችሁ የተቀየረ ይመጣል። ራይት የሆነ ልማዱን ካዳበራችሁ በኋላ ከዛ በኋላ ምን ይመጣል? ምናልባት በዛ ሰዓት የምታነቡት መጽሐፍ ሰልፍ ኢምፕሩቭመንት ላይ ሲገቡ ማንበብ ያለባችሁ መጽሐፍ የሆነ ስቶሪ መጽሐፍ ሊሆን ይችላል ምናምን የምታነቡት። ግን የንባብ ልማዱን ካዳበራችሁ በኋላ የምታነቡት መጽሐፍ የሚሆነው
ከናንተ ችግር ጋር የሚገናኝ እናንተ ችግር የሚፈታ መጽሐፍ ነው ማንበብ ብትጀምሩት። ስለ ማስተርቤሽን ሊሆን ይችላል። I just like ስለ ሳይኮሎጂ ሊሆን ይችላል ማወቅ ፈልጉት። ስለ ገንዘብ አሰራር ሊሆን ይችላል። ስለነዛ ችግሮች ወይም ያሉባችሁ ችግሮች ወይም ማወቅ ስለምፈልጓቸው ነገሮች ፈርዘር እየገባችሁ ትመጣላችሁ። ፕራዮሪቲያችሁ ተቀየረ ማለት ነው። በሰዓቱ ዋጋ የምትሰጡት ነገር የተለየ ይመጣል። ግን መጀመሪያ ላይ ልማዱን መገንባት ላይ ነው ፎከስ የምታደርጉት። እንደዛ ያደረጋችሁ ኮንቨርት እያደረጋችሁ ትሄዳላችሁ ማለት ነው። ፍሌክሲብል የሆነ ፕራዮሪቲን ማስቀደም አለባችሁ። ኤቭሪ ታይም የሚቀያየር ፕራዮሪቲ ያለን አይ ነው የምትደርሱበት ፐርፐዛችሁ አንድ ነው ወይም ጎላችሁ አንድ ነው፣ ግን የምትሄዱበት መንገድ በጣም ይለያያል። ወይት መንገዱ እንዲህ ነገር ነው። እዚህ ጋር ግን ያለው አንድ ጎል ነው፣ ተመሳሳይ ጎል ነው ያለው። ይህን ነገር ስትረዱ በጣም ብዙ ነገሮችን መቀየር ትችላላችሁ ብዬ አስባለሁ። እኔን እዚህ ጋር መውሰድ ትችላላችሁ። ከረንትሊ I'm just doing something like እዚህ ጋር አሁን ላይ መናገር አልፈልግም። ያው ከተሳካ በኋላ እነግራችኋለሁ። እናንተም መስራት ትችላላችሁ። ግን እኔ አሁን ላይ የሆነ ነገር ውስጥ እየሰራው ነው። ስራ እየሰራው ነው። እዛ ስራ ላይ አሁን ላይ ምናልባት ከ4 ሰዓት በላይ በቀኑ ስላጠፋ ይችላል፣ ወይም ሪፖርት አድርጌ 4 ሰዓት 6 ሰዓት ልሰራ ይችላል በዛ ነገር ውስጥ። ግን ይሄ ኮንስታንት ነው ወይ? ኮንስታንት አይደለም። ይሄ የሚቀጥል ነው የሚቀጥል አይደለም። ቴምፖራሪ ነው። ቴምፖራሪ ኤኒዌይ የሆነ ሰዓት ላይ ይቆማል። ራይት ፈልገው ነገር አሳካው ያስኩት ይቀጥላል። ሌላ ፓዝ ልክ እንደዛ መጠቀም። ወይኔ ይሄ ላይት ጌታ ሆይ ላፕቶፕ መግዛት ምናምን ፈልጋለሁ። ለሱ ደግሞ አይ ነው ቤተሰብ መጥቶ እንደማይረዳኝ፣ አይ ነው የኔን ፐርፐዝ እንደማይገባቸው ለሱ ምናምን መስራት አለብኝ። ለሱ ስሰራ የሆነ ሰዓቴን በጣም አጠፋለሁ እዛ ነገር ላይ። ምክንያቱም አይ ዋንት ዳት በጣም ፈልገዋለሁ ያን ነገር። ለዛ ነገር ደግሞ ጊዜ መስጠት አለብኝ። ለዛ ነገር እንደ በፊቱ የሆነች 2 ሰዓት ዲፕ ወርክ አድርጌ ዘና ብዬ አልሰራም። ራይት ምክንያቱም አሁን ላይ ያለው የኔ ፕራዮሪቲ ያ ነገር ነው። ሁሌም ቢሆን ፕራዮሪቲያችሁ ማስቀደም አለባችሁ። ሰልፍ ኢምፕሩቭመንት ላይ ያ ነው ባላንስ የሚባለው። እሺ ዝናት ኤቭሪ ሲንግል ዴይ የሆነ ፓዝ እንዲህ መንገድ አይኖራችሁም። ሁሌም ቢሆን የሆነ ሰዓት ላይ በጣም ጥልቅ የምትገቡበት ነገር ይለያያል። ራይት ሁሉም ነገር ማስተር እያደረጋችሁ የምትሄዱት ለዚህ ነው። ለአንዱ በጣም ስትሪክት የሆነ ሰዓት ትሰጡታላችሁ። ይህ ነገር ትንሽ ማስተር ስታደርጉት ወይም ለዚህ ሲስተም ስትገነቡ የራሱን ፍሎ ማድረግ ሲጀምር ወደ ሌላኛው ትሄዳላችሁ። ይህን ማስተር ታደርጋላችሁ። ልክ እንደዚህ ነው በጣም ማድረግ የምትችሉት እንደዚህ ነው ብዬ አስባለሁ። ይሄ ወደ ምን ይመራችኋል? አሁን የመጨረሻው ሀሳብ ነው። አይ ነው ይሄ ቪዲዮ እንደረዘመ፣ ግን ወደ መጨረሻው ሀሳብ እንሄዳለን። የመጨረሻው ሀሳብ ወደ ሲስተም ቢልዲንግ። ስለዚህ ነገር በጣም ብዙ ቪዲዮ ተሰርቷል፣ ገብታችሁ ማየት ትችላላችሁ። ግን እኔ እዚህ ጋር ባጭሩ ንገራችሁ፣ ምክንያቱም አይኔን አሞኛል። 6 ሰዓት 7 ሰዓት እየሆነ ነው። በትንሹ እናብራራለሁ ነው ቪዲዮ፣ ምክንያቱም ዛሬ ቪዲዮ መስራት አለብኝ። ሰራዋለሁ ካልኩ ወይቼ ነው እኔ ለራሴ እንዴት ሲስተም ቢልድ አደረኩ የሚለውን በትንሹ ንገራችሁ። ኤቭሪ ታይም ቀኔ ውስጥ ሲስተም አለ። ኤቭሪ ታይም ያ ምንድነው? ጠዋት አለ ከ11 ሰዓት ነው የምነሳው። 11 ሰዓት የምነሳበትና እስከ 4 ሰዓት ያለው ለኔ ጠዋት ነው። በነዛ ሰዓት የሞርኒንግ ወይም ክሬቲቭ የሆኑ ስራዎችን ነው የምሰራው። ምን አደረኩ? ሲስተም ገነባው። በጠዋት ሩቲኖች ውስጥ ክሬቲቭ ነገሮች ብቻ ናቸው የሚሰሩት ማለት ነው። ገብታችኋል? ጠዋት ከሆነ ክሬቲቭ ነገር ነው የምሰራው። ኤርሚ አለቀ። ከ4 ሰዓት እስከ 7 ሰዓት አካባቢ የሚሆኑት ስልኬ ላይ ነው። አሁን ስልኬ ደግሞ እዚህ ጋር ላይት ናት፣ በአስማት ነው ያቆምኳት። እሷ ላይ ነው አሳያችሁ ነበር። 4 ሰዓት እስከ 7 ሰዓት ያለው ደግሞ ላይት ስራ ናቸው፣ ግን የሆኑ እንዴት ልበላችሁ ትንሽ ከበድ የሚሉ ስራዎች ናቸው። ዩዥሊ ማድረገው ምንድነው? ቪዲዮ ሪከርድ አደርጋለሁ። ዛሬ ቀኑ ተዛብቶ ነው ቪዲዮ ሪከርድ አደርጋለሁ በዛ ሰዓት። ቲክቶክ ቪዲዮዎች ሪከርድ ማድረገው በዛ ሰዓት ነው። ሶሻል ሚዲያ ላይ ገብቼ አንዳንድ ነገሮችን የምመልሰው፣ ስኬጁል ማድረገው፣ ቪዲዮችን ኤዲት ማድረገው፣ አንዳንድ ሾርት ከሆኑ ዩቲዩብ ቪዲዮዎችም ሊሆን ይችላል። አብዛኛው በጣም ከባድ ያልሆነ ኤዲት ከሆነ የክላይንት ስራ ምናምን ካልሆነ በሰዓት ነው ኤዲት ማድረገው ማለት ነው። ከ7 ሰዓት እስከ 9 ሰዓት የሚሆነውን ሰዓት ደግሞ ለመማር ምናምን ነው የምጠቀመው። አክቹሊ ኮርስ ወስድበታለሁ። አሁን በጣም ብዙ ኮርስ እየወሰድኩ ነው። እነዛን ኮርሶች መወስደው በነዛ ሰዓት ውስጥ ነው። 10 ሰዓት እስከ 11 ሰዓት የሚሆነውን ደግሞ አምዶን ሳምቲንግ አንዳንድ ነገሮችን ሰራለሁ። እዚህ ጋር መናገር አይጠበቅብኝም። አንዳንድ ነገሮችን ሰራለሁ። ቴሌግራም ቻናል ወይም ግሩፕ ላይ ብትገቡ ባይዘው እነዚህ ነገሮች ታገኛቸዋላችሁ ብዬ አስባለሁ። አንዳንድ ጊዜ ፖስት ስለማረጋቸው ማለት ነው። እንደዛ ነገሮችን ሰራለሁ። ወይም ቀላል ስራ ናቸው አክቹሊ። ከ11 ሰዓት ከምናምን በኋላ ያሉትን ጂም ቤት ሄዳለሁ፣ ወክ አረጋለሁ፣ ከዛ መለሳለሁ፣ ሻወር ገባለሁ ይላል። ቀን ይቀጥላል። 2 ሰዓት እስከ 4 ሰዓት ተኩል ወይም እስከ 5 ሰዓት አንዳንዴ ይላል። ከዛ በላይ እንኳን አብዛኛውን ጊዜ አይደለም፣ ዛሬ ብቻ ነው ሄደው። እነዛ ሰዓት ደግሞ ድጋሚ መማረው ነገር አለ ወይም ሰራው ነገር አለ ወይም የክላይንት ስራ ካለ እነሱ ነገሮች ሰራለሁ ማለት ነው። ይሄ ለኔ ሲስተም ፈጥሮልኛል። በዚህ ሲስተም ነው አብዛኛውን ጊዜ ሄደው። ጠዋት ከመጣ እኔ ክሬቲቭ ነገሮችን እየሰራው ነው። እናንተም እንደዚህ ያደርጋችሁ ሲስተማችሁን ቢልድ ማድረግ ትችላላችሁ። እና ኮምፕሊኬትድ አለ፣ በጣም ያወሳስቡታል። አክቹሊ ለኔ ይሰራልኝ ነው። ምናልባት ከዚህ በኋላ
ብዙ ነገሮችን እያወቅኩ ስመጣ ብዙ ነገሮችን እያነበብኩ ስመጣ ልቀይረው እችላለሁ። ለእናንተ አፕዴት አደርጋችኋለሁ። ግን ለእኔ ጠቀመኝ ይሄ ነው። የመጀመሪያው እንዳልኳችሁ ፍሌክሲብል የሆነ ፕራዮሪቲ ይኑራችሁ። ፕራዮሪቲያችሁን ሁሌም ቢሆን አስቀድሙ። ከዛ በኋላ ግን ሲስተም መገንባት ጀምሩ። ዳሴት አይ ሆፕ እንደገባችሁ። አይ ቲንክ ለሌት 6 ሰዓት ቀርጬ ላይክ ካላረጋችሁ እና አይዲያው ካልገባችሁ ምናልባት ከኔ ነው ችግሩ እኔ ብዬ ማሰብ ይከብደኛል ትላለህ። እሺ ደህና ደሩ። ራሳችሁ ላይ መስራታችን ሁሌም ቢሆን እንዳታቆሙ። ትልቁ ፕሮጀክታችን እኛው ራሳችን ነን ብሏል ዴቪድ ጎጊስ። ሶ ፐርፐዙ አንተ ነህ ማደግ ያለብህ በሁሉ ነገር ማደግ ያለብህና ሰብስክራይብ ማድረግ እንዳትረሱ። ከፈለጋችሁ ወይም ከጠቀማችሁ ወይም እኔን ቀጣይ ማየት ከፈለጋችሁ ሰብስክራይቧን ንኳት። የቪዲዮ ብዙም ኤዲት ምን አይመስለኝም። ጠቅሞኛል። ዛሬም ነገም እንደ ነገር አለ። ሶ ፒስ አውት።